ለዓመታት በፈረሱና ለኑሮ በማይመቹ ቤቶች ውስጥ መኖር የብዙዎች የዘወትር ፈተና ነበር። ይሁን እንጂ የወረዳ አስተዳደሩ የሕዝቡን የቤት ጥያቄዎች ለመመለስ ሌት ተቀን ሲሰራ ቆይቷል። ዛሬ ያ ጥረት ፍሬ አፍርቶ ይኸው ዘመናዊ የጂ+3 ህንፃ ተገንብቶ ለተጠቃሚዎች ዝግጁ ሆኗል። አያልሽ እንደገፉ እባላለሁ ስሜ። በዚህ በ44 ቀበሌ ነዋሪ ነው። ብዙ ዓመት የኖርኩ ነው። እድሜ ማለት ይቻላል ግማሽ በላይ ያውን የፈረሰው ቤት ውስጥ ነው የኖርኩት። ማለት አርጅቶ እንደኔ እሱም ቤቱ ትልቅ ቤት ነው፣ አረጀ። አዎ መንግስት መጥቶ አይቶ ሰራል። እግዚአብሔር ይስጣቸው። መንግስትን አመሰግናለሁ። በዓይኔ በቴሌቪዥን ማየውን በራሴ ስለመጣ ምን አይነት እድለኞች ናቸው እነዛ። ሚኒስትሩም አይቶ ከንቲባዋም አይታ መታ መርቃ ስትወጣ እኔ እመኝ ነበር ምን አለኛንም ባየን ነገር እግዚአብሔር ደግ ነው። ግን አየሁ መጣኛም አየሁ ብዙ ዓመት የእድሜ ግማሽ በላይ የኖርኩበት ቤት ፈርሶ ነው አሁን እንዲህ ያለ መንግስት የሰጠኝ። ፈርቶ ሰጠኝ መልሶ። እግዚአብሔር ይመስገን፣ እግዚአብሔር ይስጠው፣ መንግስትን ያቆይልን። ያን ያለን ክርስቶስ ያቆየን። ጸሎታችንም ልመናችንም እድሜና ጤና ነው። አገሪቱ ሰላም ነው። በዚህ እድሜ ሌላ ምን የለንም። በዚህ እድሜ ኑሩ እስከፈቀደ አምላክ እድሜ ከተሰጣችሁ ድረስ ኑሩ ብሎ መንግስት ሰጠን። አየን፣ መንግስት አየን። ስላየንም እናመሰግናለን። ሰራ ድረስ መቼም አንድ ቤት ሲሰራ ረጅም ነው። ለዚህ ያው እንደምናወራው ሳይሆን ረጅም ነው። በጣም እድሜው ረጅም ነው። ግን አልተለዩንም። መከራችን ተካፋይ ሆነዋል። እታያውናል፣ አይዟችሁ ይሉናል። የሚችሉትን ሁሉ አድርገውልናል። እግዚአብሔር ይስጣቸው። ሁሉም ዘር ይስጠው፣ እግዚአብሔር ይስጠው። አዎ የታዘዛዩትን ሁሉ ፈጽሞልናል። እኔ በበኩሌ የእድሜ ገደቤን ላለሁበት አይ እያልኩ ብዙ ተናግሬ ነበርና ስራየው እግዚአብሔርንም መንግስትንም ያደረገልን ውለታም አመሰግናለሁ። እድሜም ለምናለሁ ለሚቀጥለው በዚች ባለች እድሜ አምላኬ አቆይልን እላለሁ። አገሪቱ ሰላም ያርገው እላለሁ። አገር ሰላም ሲሆን ሁሉም ያለው አገሩን ሰላም ያርግልን፣ እናንተንም ያቆያችሁ። ይህ ጅምር እንጂ ፍጻሜ አይደለም። የወረዳው አስተዳደር የአቅመ ደካማ ወገኖችን ለመደገፍና የመኖሪያ አካባቢዎችን ለማዘመን የጀመረውን የኮሪደር ልማትና የቤት ግንባታ አጠናክሮ ይቀጥላል። አብራችሁን ስለነበራችሁ እናመሰግናለን።